ሰላም የአስቴር ሾው ተከታታዮች እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም ነው፣ ፈጣሪ ይመስገን። እንዴት ነው ውሎ? ሁሉ ሰላም? እኔ ጋር ሁሉ ሰላም ነው። ያበረታቱኝ ነው። ተመስገን ብቻ። ሰብስክራይብ 31 ገባው። በጣም ነው ማመሰግናችሁ። ሌትስ ጎ ወደ 50 ሺህ ወደ 50 አስገቡና ከዛ ላይቭ ገባለሁና እቺን ቦታ ታውቃላችሁ? በጣም ደስ ይላል። ማርያምን እዚህ ቦታ መቀመጥ ማለት ነው ምን ደስ እንደሚል ታውቃላችሁ? በቃ የሆነ አእምሯችሁ ፍሪ ያደርጋል እና እንደዚህ ስትወዘወዙ ማለት ነው። ተመልከቱ እንግዲህ እዚህ ጋር እንትን አለው ቅጠል አለው ቅጠላ ምናምኖች አሉና እንደዚህ ማታ ማታ ሲደብረኝ እንደዚህ እዚህ ቦታ እቀመጣለሁ ማለት ነው። በቃ የሆነ ከራሴ ጋር ሲወያይ ምናምን ራሳችሁ ጋር ተወያይታችሁ አታውቁም? እንደዛ አይነት ማለት ነው። አሁን ወደ ገደለው ሲገባ ብዙዎቻችሁ በውስጥ ነው የተጠየኩኝ ይሄንን ጥያቄ ማለት ነው። እንዴት ስለ ሰራተኛ ታወራለሽ የሚለው ጥያቄ ተጠይቃለሁ በውስጥ ማለት ነው። እና ያ ጥያቄ ሊመልስ ነው የመጣው ማለት ነው። እንዴት እንደዚህ ትላለሽ አይነት ነው እየተጠየቁ ማለት ነው። እና ጠይለል አድርጌ ለእናንተ ልንገር ማለት እኔ ምን ሊበላችሁ ከምኑ ከምኑ እንደሚጀምራችሁ እኔ አላቅም። ግን ዘንድሮ ይሄንኑ ጊዜ ብቻ እንትን ያጋጠመኝ ነው የምነግራችሁ እና አጠር አድርጌ ለመናገር ሞክራለሁ። በፊት ብቻ ነበርኩኝ። ከዛ ሁለት ነበረን። ከዛ በመሃል ብቸነት ሁለት እንደዛ ነበረን ስንሰራ የነበረን። ከዛ በአጋጣሚ አሁኑ መጨረሻ ላይ ምን አጋጠመኝ። ሁለት ሆነን ነው የምንሰራና ያ ሰው ዘላቂ አይደለም የመጣ ቢያንስ ለተወሰነ ወራቶች ይሆን እንደዛ ነገር ነው። እና ከዛ ምን አጋጠመኝ መሰላችሁ? ስራችሁ አብራችሁ ሲሰሩ ስራችሁ ይከፋፈላል አይደለ? አንዱ ምግብ ሰሪ ከሆነ ወደ ምግብ ነው፣ ጽዳትና ልብስ ከሆነ ወደ ጽዳትና ልብስ ነው። ከዛም እኔ ያጋጠመኝ ደግሞ ምንድነው ምግብም ጽዳትና የተሰጠኝ ማለት ነው። ለዛ ሰው ደግሞ ትንሽዬ ጽዳትና ልብስ ነው። ልብስ ይሄ ያክል አይደለም። በሳምንት ሁለት ወይ አንድ ነው የምታጠብ የሚችለውና እንደዚህ ብዙ ቤተሰብ አይደለም ማለት ነው። ስለዚህ ያ ሰው የሚሰራ ስራ ትንሽ ነው። ያ ሰው ቶሎ ቶሎ ሰርቶ ለራሱ ሄዶ ይተኛል ማለት ነው። መቼ ቀን ከኔ ጋር የሚሰራ ሰው ማለት ነው። ከዛ ያ ሰው ቀን ስለሚተኛ እኔ ደግሞ ጠዋት 7 ሰዓት ሶስተኛ ፎቅ ላይ ነው የምናድረው። ጠዋት 7 ሰዓት ከፎቅ ሲወርድ ማታ ነው ወደ ፎቅ የሚመለሰው። ቀን በታምር ወደ ክፍል አልሄድም እኔ ታች ነኝ። በቃ የተሰጠኝ ቦታው ራሱ ታች ስለሆነ ቢሰራም ታች ነኝ። እና ስለዚህ ያጋጠመኝ ነገር ምንድነው እኔ ታች ሲሰራ ውላለሁ። ማታ ወደ ክፍሌ ሲሄድ ያ ሰው ከእንቅልፍ የሚነቃበት ሰዓት። ምክንያቱ ስራችሁ ከጨረሳችሁ ሰርታችሁ ከጨረሳችሁ ማንም ሰው አይፈልጋችሁ። ገባችሁ አይደለም? ስለዚህ ያ ሰው አይጠራም ማለት ነው። ታች ነው ያለው ሁሉም ነገር፣ የሚበሉ የሚጠጡ ብዙ ነገሮች ታውቃላችሁ፣ ታች ነው። ያ ታች ደግሞ የሚመለከተው እኔ ነው። ገባችሁ አይደለም? የሚመለከተው እኔ ነኝ። ያ ደግሞ ሁሉ ነገሩን ከበር ማድረጎ እኔ ነኝ። ስለዚህ ያ ሰው በቅንነት ካላገዘኝ ነው እንጂ በቅንነት ካላገዘኝ ያ ሰው አይመለከተውም ማለት ነው። ስለዚህ ያ ሰው ሄዶ ይተኛል ማለት ነው ቀን። ከዛ እኔ ማታ ወደ ክፍል ሲሄድ ያ ሰው ከእንቅልፍ ይነሳል። ከዛ እኔ በታምር ወደ ክፍሌ ከሄድኩኝ አንደኛ ስልክ አላወራም፣ ሁለተኛ ደግሞ ከራሴ ጋር በቃ የራሴን ክፍል በቃ የአእምሮ እንዴት ነው ውሎ ምኑ ሰራው ምንድን ነው በቃ ራሳችሁ የምትጠይቁ ራሳችሁን በቃ እኛ ሴቶች መቀባባት ነው መታጠብ ነው የምንወደው ታውቃላችሁ፣ ወደ ክፍላችን ስንሄድ ማለት ነው። እና እኔ ያ ነገር አደርጋለሁ። ከዛ ተኛለሁ ማለት ነው። 10 ሰዓት ሲሆን እንግዲህ 8 ሰዓት ማታ ወደ ክፍል ከሄድኩኝ እኔ 9 ሰዓት ሊተኛ ይችላል። 9 ሰዓት ሲሆን ከዛ ያ ሰው ደግሞ ገና ከእንቅልፍ ነው መነሳቱ። ማብራት ያበራሉ፣ ብሩን ጓ ያረጋሉ፣ ስልክ ያወራሉ፣ ቲክቶክ ላይ ይገባሉ። እንዴት ነው ታዲያ?
እኔ እንዴት ነው የሚተኛ ታዲያ? እስቲ ተመልከቱኝ። እኔ ያላዛዝን ወይ? ስለዚህ መፍቱ እኮ ነው። አይመለከተኝም። ራሱ እኔ የሚመለከተኝ ኢራፍቴ ሰዓት ብቻ አትድረሱኝ ነው። ገባችሁ አይደለም? ተኝታችሁ አሁን ሰው ከውጭ መጥቶ መብራት ሲያበራችሁ አስባችኋል? አስባችኋል? ቅመሞች እንዴ ያ ነገር አለስማማንም። ገባችሁ አይደለ? እኔ ማቆ ሴት ልጅ ለአንድ ወንድ ልጅ ሴት ልጅ ለአንድ ወንድ ነው፣ አንድ ወንድ ለአንድ ሴት ነው። ተገባበን አይደለ? የኢንተርኔት መዳም ተመቻችሁ ብላችሁ ሶስት ወንዶች ነው የምታወራ። የሚገጠመኝ ልጅ እግዚአብሔር ምስክሬ፣ ሶስት ወንዶች ማለት እኔ ከሶስቱ የትኛ ባል እንደሚሆንላት እኔ አላቅም። እሷ ናት የምታውቀው። የእሷ ልብ እሷ ናት የምታውቀው፣ እኔ አይደለሁም። አይደለ? ስማችሁ ራሱ አውቃለሁ እኔ። እንግዲህ ይሄ ሁሉም የተፈጠረ ለአንድ ወር ውስጥ ነው። ለአንድ ወር ውስጥ ነው። እና ይሄ ሁሉም የተፈጠረ ምንድን ነው? ለአንድ ወር ውስጥ ነው ይሄ ሁሉ ታሪክ ማለት ነው። ልንገራችሁ። እና ያ ሰው ምንም አንደራረስም፣ ምግብ ምንም ችግር የለም፣ የተሰራ ምግብ ይበላል፣ ምንም ችግር የለም። እኔ ስለምንም ጣጣ የለኝም። ያ ነገር አላስማማንም። ያ ነገር እኔ ወጥቼ ስናገር ለምን እንደዚህ ትላለሽ ብሎ በውስጥ ስለጠየቃችሁኝ ነው መልሱ ይሄ ነው። እናም ወደ ክፍላችሁ እኔ በተፈጥሮ ወደ ክፍሌ ከገባው ከማንም ስልክ አላነሳ። ግድ ከሆነ ለአንድ ሰው ብቻ ነው ማነሳ። እሱ ያው የእንጀራ ጉዳይ ስለሆነ ስሙን መጥራት ስለማልፈልግ አንደኛ፣ ሁለተኛ ደግሞ የእንጀራ ጉዳይ ስለሆነ ግዴታ ነው ለአንድ ሰው ስልክ አነሳለሁ። ሌላው ደግሞ ስልክ አላነሳም። ይሄ ማታ እኔ ወደ ክፍሌ ሲገባ ምናልባት ሰዓት ኖሮኝ በጊዜ እንደዚህ 6 ሰዓት ምናምን ከገባው መስመር ሊከፍት ይችላለሁ። እሱ ራሱ ድምፅ ቀንሼ ከዛ በዘለላ እኔ እንደዚህ ወዳለው ላላንተ ህይወት ባዶ ነው፣ በዚህ ወጣ በዚህ ወረዳ፣ ፎቶች ላኪ፣ በቪዲዮ ልሽ የሚለው እኔ ነገር እኔ ጋር አይሰራም ማለት ነው። ሲጀመር አላቅም፣ አልችልበትም እንደዚህ አይነት እና 31 ሰብስክራይብ ገብቻለሁ። ፈጣሪ እየተመሰገነ ይሁን። አሁንሌ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ እያበረታቱኝ እና ትልቅ ቦታ እንደምደርስ ተስፋ አለኝ እና ደገፍ አድርጉኝ፣ አሳድጉልኝ እና እይታችሁ ነኝ። ስለዚህ እንደዚህ ላችኋለሁ ውዶቼ። ቪዲዮም አላበዛም። መልካም ምሽት ይሁንላችሁ። ባይ ባይ።